እንደኔ አይነ ስውራኖች አሉ፣ ዊልቸር ተጠቃሚዎች አሉ፣ መውጫ ደረጃ የሌላቸው ለስሙ ግን ፎቅ ይሰራል፣ ግን ያን ያክል ራምፕ የሌላቸው ተቋማቶች አሉ። ይህ ችግር አቶ ታምሩ ዘላለም አገልግሎት ለማግኘት የተለያዩ ተቋማትና ቦታዎች ሲሄዱ በየጊዜው የሚያጋጥማቸው ችግር ነው። ዛሬ በጉለሌ ክፍለ ከተማ ወረዳ 9 የመታወቂያ እድሳት አገልግሎት ለማግኘት የተገኙት አቶ ታምሩ በወረዳው የተሰጣቸው አገልግሎት ለየት ያለ መሆኑን ይገልጻሉ። የምን አገልግሎት ፈልገ ነው የመጣው? መታወቂያ አገልግሎት። መታወቂያ እድሳት? እሺ፣ መታወቂያን አሳየኝ እስቲ። እሺ፣ በጀርባ ማሳየኝ። አሳድስልሃለሁ። ከአንድ ሳምንት 2 ሳምንት በኋላ ይደርስልሃል፣ ይደወልልሃል። አሰራሩ በጣም ደስ ይላል፣ ምቹ ነው። አንደኛ ፎቅ ላይ ነው ያለው ተቋሙ። ነገር ግን ፎቅ ሳትወጪ በቀላሉ ምድር ላይ ባለ ትንሽ ቤት ሀሳብሽን ሰተሽ መታወቂያ የሚታደስ ከሆነ መታወቂያ ታድሻለሽ። ሌሎችም በተቋሙ ያሉ አገልግሎቶችን በቀላሉ አለውጣ ወረድ የምታገኝበት መሰረተ ልማት ያለው ተቋም ነው። የሚሰጠው የወሳኝ ኩነት አገልግሎት አንደኛ ፎቅ ላይ ሲሆን ለአካል ጉዳተኞችና አረጋውያን ምቹ አለመሆኑን የተረዳው ወረዳው አካል ጉዳተኞችንና አረጋውያንን ታሳቢ ያደረገ አገልግሎት እየሰጠ ይገኛል። ፎቅ ላይ መውጣት የማይችሉ አሉ። የተለያየ የበሽታ ተጠቂ የሆኑ የስትሮክ በሌላም በሽታ ፓራላይዝድ የሆኑ ሰዎች አሉ። እነሱን አገልግሎት በቴክኖሎጂ ተደራሽ ለማድረግ የኢንተርኮም አገልግሎት አስጀምረናል ማለት ነው። እቺ ኢንተርኮም አገልግሎት ምንድነው የምትረዳን? ሰው ፎቅ ላይ መውጣት ሳይችል ታች ሆኖ አገልግሎቱን ላይቭ እየታየ ድምጽ እየተላለፈ የሚያገኝበት የቴክኖሎጂ ውጤት ነው ማለት ነው። አገልግሎቱ እንዳቶ ታምሩ ሁሉ ሌሎችንም ከእንግልት መታደጉ ተገልጿል። የልጆችን የልደት ካርድ ለማውጣት ነው የመጣሁት። በፊት ያው ህንጻ ላይ እየወጣን ነበር እንትን የምንለው። አሁን ግን ለአካል ጉዳተኛ ተብላ እዚህ ጋር የተደረገች ነገር በጣም አሪፍ ነው ያለ። እንዲሁም ለአረጋውያን ጭምር ነው፣ ለኛም ብቻ ሳይሆን አረጋውያኖች ራሱ ከላይ መውጣት ትተው እዚሁ ነው እየተስተናገዱ ያሉት እና በጣም አሪፍ ነው። ለአካል ጉዳተኛ በጣም አሪፍ ነው። ያው ተመችቶናል። በጤና የስትሮክ ታማሚ ነኝ። አይኔ ላይም ችግር አለ። ደረጃ መውጣት በጣም ይከብደኝ ነበር። እዚሁ ቦታ ላይ ይሄ በመገጠሙ በጣም ደስተኛ ነኝ። የሚሰጡ የወሳኝ ኩነት አገልግሎቶች በዲጂታል የታገዙ በማድረግ አካል ጉዳተኞች፣ አረጋውያንና ሌሎች ተጠቃሚዎች ቀልጣፋ መስተንግዶ እንዲያገኙ እየተደረገ እንደሚገኝ ተጠቁሟል። በዚህ አመትና አምና 2015 ላይ ሙሉ ለሙሉ 100% አገልግሎታችን በዲጂታል ነው የምንሰጠው። አንድ ሰው አንድ ሲስተም ውስጥ ከገባ በኋላ በ2 ደቂቃ ማለት ይቻላል የመታወቂያ አገልግሎት አልቆለት መሄድ ይችላል። ከሲስተም መቆራረጥም ጋር ተያይዞ የሚያጋጥሙ ችግሮች አሉ ወደ ሲስተም ለማስገባት። እሱም ላይ ጂፖን ተገዝቶልን ከቴሌም ጋር ቅርብ የሆነ ኮኔክሽን አለን። ከነሱ ጋር በመነጋገር አፋጣኝ የሆነ ምላሽ ሰጠን። በተቻለ መጠን ግን እኛ ጋር ያው ሙሉ ለሙሉ በቴክኖሎጂ አገልግሎቶችን ለመስጠት ችለናል። በተለያዩ ተቋማት የሚሰጡ መሰል አገልግሎቶች አካል ጉዳተኛውንና አረጋውያንን ያማከሉና ለአሰራር ምቹ የሆኑ ይገባል የተጠቃሚዎች አስተያየት ነው። አንዳንድ ቦታዎች እጃለውን ግን ሲሄድ እንደዚሁም ያልተሰራላቸውም አሉ፣ ሊፍትም የሌላቸው አሉ። ያው ደረጃ ላይ ነው እየወጣን ያለና እነዚያም እንደዚሁ ታሳቢ ያደርጉ በጣም አሪፍ ነው። መንግስት አሁን እንደምንሰማው ብዙ የልማት ስራዎችን ጀምሯል። አካል ጉዳተኞችን ካላማከለ ወይም አካተው ካልተገበሩት ያን ያክል ተሰራ ልንልና ልንመሰክር አንችልም።